ወይኔ ዛሬ ሰው እንደዚህ አይነት ፕሮግራም ላይ ያረፍዳል። እኔ እኮ ምንም የማይሞላልኝ ነገር እኮ ነው ግራ የሚገባኝ ማለት ነው። እንደምንም እያሳለጥኩት ግን ሸራተን አዲስ ደርሻለሁ። በጣም ትልቅ ፕሮግራም ነበረ ማለት ነው። እዚህ ጋር አቀባበላቸው በጣም ደስ ነው የሚለው። በዛ ላይ እኔን የመሰለ ጽጌረዳ አበባ ነው የተሰጠኝ ማለት ነው። ይኸውልኝ ማለት የአንድ እናት ልጆች ነው የምንመስለው ከዚህ አበባ ጋር ማለት ነው። ከዛ ግን በጣም ረጅም ጊዜ ያላገኘኋቸው ሰዎች ያገኘሁኝ እዚህ ፕሮግራም ላይ። ኢቨንት በጣም ደስ የሚለው ነገር በጣም ኔትወርክ የምትፈጥሩበት ነው። ከዛም ውጪ ደግሞ ከተራራቃችሁት ከምትወዱት ሰው ጋር ድንገት የምትገናኙበትም ጭምር ነው። አዲስ ትውውቅም በዛው መጠን ይኖራልና በጣም ደስ ብሎኛል። እንግዲህ እዚህ ጋር በዳና ኮኔክሽን ስም የክብር ፊርማችንን አሳርፈን እዚህ ጋር ቁጭ ብለናል። ድርሹካ ይላል የኔ አበባ ይመችሽናት። ይሄ ፕሮግራም የኦሮሚያ ህብረት ስራ ባንክ የ20ኛ ዓመት ጉዟቸውን አኒቨርሰሪ ለመካፈል ነው የመጣ ነው ማለት ነው። እዚህ ፕሮግራም ላይ የአገሪቱ ትልልቅ ባለስልጣናት፣ ታዋቂ ሰዎች፣ ባለሀብቶች፣ የዚህ ባንክ ደንበኞች፣ አጋሮች በጠቅላላ ተገኝተውበታል ማለት ነው። ከሁሉም ዘርፍ ማለት ነው። እንግዲህ የእውቅና ፕሮግራምም ተሰጥቷል ማለት ነው። በዚህ እውቅና ፕሮግራም ላይ በጣም ሰርፕራይዝ ያደረገኝ ነገር ምን እንደሆነ ታውቃላችሁ? ለዚህ ባንክ ስራ በተለያየ ቦታ ላይ ሄደው ህይወታቸውን ላጡ፣ በአደጋ ህይወታቸውን ላጡ ሰዎች ለቤተሰቦቻቸው የማጽናኛ የወርቅ እንዲሁም ደግሞ የወርቅ ዋንጫ ሲሸለሙ ነበርና አለን አሁንም እኛ ቤተሰብ ነን የሚል እይታ የሚፈጥር ትልቅ ቤተሰባዊ የሆነ ፍቅር ነው የታየበትና በጣም ደስ ብሎ ነበር። እንዲሁም የባንኩ ባለውለታዎች በጠቅላላ እዚህ ጋር ክብር ተሰጥቷቸው እውቅና ሲሰጣቸው ነበር። በጣም ደስ ብሎናል። በነገራችን ላይ እዚህ ፕሮግራም ላይ የኦሮሚያ ክልላዊ መንግስት ፕሬዝዳንት ኦቦ ሽመልስ አብዲሳ እንዲሁም ደግሞ የቀድሞ የኦሮሚያ ክልላዊ ፕሬዝዳንት የሆኑት አባዱላ ገመዳ የብሔራዊ ባንክ ገዢ ነበሩ። እንዲሁም ደግሞ ከጎን የምታያቸው የህብረት ስራ ባንኩ የኦሮሚያ ህብረት ስራ ባንክ ፕሬዝዳንት ናቸው። እዚህ ጋር ሰርፕራይዝ እየተደረጉ ነበር ከሰራተኞቻቸው። በጣም ደስ ይላል። ንግግር ተደርጎ ነበር። በጣም ትልቅ ንግግር። በባንኩ ብዙዎቻችን ሰርፕራይዝ ሆነናል ማለት ነው። በጣም ውጤታማ ባንክ ነበረ። ከታለመለት ታርጌት በላይ እጥፉን ያተረፈ ባንክ ነው። በጣም ደስ ብሎናል። እኔም ደግሞ የዚህ ባንክ ደንበኛ በመሆኔ ደስ ብሎኛል ማለት ነው። እዚህ ጋር በጣም ፍቅር ሲሰጥ ነበር። ትልቅ ራት ነበር። ራት ተበልቷል። እንዲሁም ደግሞ ከፕሬዝዳንቱ ጋር ትውውቅ አድርገን ነበረ። እኔም ስለተገኘው በጣም ደስ ብሎኛል። እንዲሁም ደግሞ በርከት ያሉ ወዳጆቼን አግኝቻለሁ። ኦሮሚያ ህብረት ስራ ባንክ ኑ አብረን በጋራ እንስራ ይላችኋል።